ንስሐ የሌለው ኃጢአት አትስሩ። ንስሐ የሌለው ኃጢአት አለ። ትንቢተ ኢሳይያስ ምዕራፍ 1 ላይ የሰው ላብ የሚበላ አለ ምክንያት የሰው ገንዘብ የሚበላ ደም እንዳፈሰሰ ነው ይላል። ደም ያፈሰሰ ደሙ ይፍሰስ። ዘፍጥረት 9 ቁጥር 6 ነፍስ የገደለ አልቦቱ ንስሐ። ስለዚህ የሰው ላብ የበላም ደም ያፈሰሰ ነውና አልቦቱ ንስሐ። ጉቦ የበላ ዘር አይወጣለትም። እነሆ በደልን ይጸንሳሉ፣ ጉዳትን ይወልዳሉ። የጉቦ ተቀባዮችን ድንኳን እሳት ትበላለች። ቅርንጫፉ ይሰበራል፣ ዘር አይወጣለትም። በአበባው ይረግፋል፣ ለወግ ለማድረግ አይበቁም። በአጭር ይቀራል ዘሩ። እነዚህ የጠራኋቸው ጉቦኛ፣ ሌባ፣ አራጣ ንስሐ የላቸውም። በጤፍ አሸዋ በወተት ውሃ የሚጨምሩ አሁን የነገርኩህ መንፈስ ቅዱስን የሰደበ መንፈሳዊ ተዘምዶን ያፈረሰ አባቶችን የሰደበ ቅዱሳንን የሰደበ እመቤታችን እግዚአብሔር የሰጣትን ቅድስናዋን የነካ ስርየት የለውም፣ ንስሐ የለውም።